ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ ውድ ዩቲዩብ ተከታታይ ቤተሰቦች ሁሉ ሰላም ሁሉ ፒስ፣ እግዚአብሔር ይመስገን በጣም ደህና ነኝ። ያው እንግዲህ የኔ ነገር አይታወቅም፣ ከብዙ ጥፋት ከብዙ ቆይታ በኋላ እመጣለሁና እንዴት ናችሁ? ሁሉ መልካም ሁሉ ፒስ ነው? እግዚአብሔር ይመስገን በጣም ደህና ነኝ። ያው ከእናንተ ናፍቆት በስተቀር ላለውና እንዴት ናችሁ? ሁሉ ሰላም ነው? ይሄን ቻናል ሰብስክራይብ እያደረጋችሁ ነው? ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ዛሬ በአዲስ ጉዳይ በአዲስ አይዲያ በአዲስ ሀሳብ ወደ እናንተ መጥቻለሁ። ሰሞኑን ሶሻል ሚዲያ ላይ እየሰማነው እያየነው ያለው ነገር መቼስ ሁላችሁም አይታችሁታል ብዬ አስባለሁ። ያ ምንድነው? አንዲት ልጅ በፍጹም ዩቲዩብ ቻናል ላይ ተጋብዛ ከ16 ዓመት በኋላ እናቷ ባሏ በህይወት መኖሩን ሰማች። እና ምን አይነት እኔ እንጃ በጣም ቪዲዮን ሳይ ቪዲዮን ካዩት በኋላ በጣም እኔ ለራሴ የእውነት እኔ እንጃ አላውቅም፣ ምን አይነት ስሜት እንደተሰማኝ አላውቅም። እንዴት ነው አንድ ሰው መጥቶ ወይ ደግሞ የሆነ አካል በቃ ለስራ ወጥቶ በቃ የሆነ ሰው መጥቶ መርዶ አርድቷችሁ በቃ የምትወዱት ሰው በህይወት የለም ሞቷል ብሎ መርዶ አረዳችሁ። ከዛ በኋላ በቃ ቆይቶ ከ10 ምናምን አመቶች እንግዲህ ከ16 ዓመት በኋላ ነው ሄዳ እንትን ስትባሏ በህይወት መኖሩን ያየችውና ምን አይነት ስሜት ይሰማችኋል? ያ ሰው ሞቷል የተባላችሁ ተስፋ ቆርጣችሁ አዝናችሁ በቃ እንደውም ሀዘን ከውስጣችሁ አልወጣ ብሎ የሆነ ሰዓት ላይ የሆነ ቦታ ላይ ያንን ሰው ስታዩት ምን አይነት ስሜት ነው የሚሰማችሁና እቺ ሴትዮ የሆነችው እንደዛ ነው። 16 ዓመት ሙሉ ባሌ ሞቷል ብላ ተስፋ ቆርጣ ሀዘኗን ልብሷን ሳታወልቅ የሀዘን ልብሷን ሳታወልቅ ያን ሁሉ አመት ከኖረች በኋላ የሆነ ቦታ ስትሄድ ያንን የምትወደው ባሏን በህይወት ታገኘዋለች። ያን ባል እንግዲህ አልፈልግሽም ውጪ ምናምን ብሎ ሌላ ሚስት አግብቶ ምናምን ስታዩ ምን አይነት ስሜት ነው የሚሰማችሁ? በዛ ላይ እሱ ብቻ አይደለም የሚበቃው፣ ሲያስወጣት ራሱ እንዴት ነው በጸባይ አይደለም ገፈታትሮ ሽጉጥ አውጥቶባ ምናምን ነው እንግዲህ ታሪኩ ላይ እንዳየነው። እስቲ ቪዲዮን እንየውና አብረን አስተያየት እንስጥበት። እናንተ ብትሆኑ ምን ታደርጋላችሁ? ምን አይነት ስሜት ይኖራችኋል? እንግዲህ እስቲ የእናንተንም ሀሳብ አስተያየት በኮሜንት ጻፉልኝ። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ቪዲዮን እስቲ አብረን እንከታተል። አብረን ምን አይነት ስሜት እስቲ ሁላችንም እስቲ እንየውና ሀሳብ አስተያየታችሁን እናንተ ብትሆኑ ምን ታደርጋላችሁ? እሷ ቦታ ላይ ብትሆኑ እና እስቲ ቪዲዮን አብረን እንከታተል። 16 ዓመት ሙሉ ጥቁር የለበስኩለት የቆረብኩለት አንገቴ እንደፍቼ ሳት እየተቃጠልኩኝ ልጁን ያሳደግኩለት ሰውና ፍቅር ባጠባሁሽ ጡቶቼ ይዤሻለሁ። ምንም ነገር እንዳታረጊ ምክንያቱም አንቺን አጣሻለሁ። የልቡን ርቀት አይቼዋለሁ። አባትሽ በህይወት አለ እንዴ? ምናምን አሉ። በስማ በቃ ቀወጡት አክስቶቼ ምናምን። ከዛ እስኪ ስሟት ተረጋግታችኋለች። አያቴ ተቆጣች። መቼም አያቴ ጨከን ያለች ናት። የሆነ ነገር ሲመጣ ኮስተር ነው የምትለው። እስቲ ቁጭ በሉ ምናምን አለች። ከዛ ቁጭ አሉ። እና እንደዚህ ነው አልሞተም። እኔም መርዝ የጠጣሁት በህይወት እንዳለ ስራ ልፈልግ ይጄ እንዲህ አግኝቼው ነው። አሁን የነገርኩን ታሪክ ሙሉ ማለት ነው። ከ2 ሰዓት በላይ ነው ስልክ ያወራችን። ከ2 ሰዓት በላይ ቁጭ አርጋ ስልክ አወራችን። ባትሪ ሊዘጋ ቻርጅ ሰክተን እስከንሳማ ድረስ ማለት እና ልጄ እግዚአብሔር የተመሰገነ ይሁን ለዚህ ደረጃ በቅተሽልኛል። እኔን ወርቅ አልብሰሽኛል። ወርቁንም አንቺ ልበሽልኝ ልጅ አስቀምጬ ነው። እኔ ዓለም በቃይ ብዬ ገዳም እየገባው ነው። አሁን ያለሁት አዲስ አበባ ነው። ትናንትም ቤተክርስቲያን እስከ ግማሽ ሌሊት የነበርኩኝ ከዛ በኋላ መኪና ይዤ ወደ አዲስ አበባ አሁንም አድሬ ስለሚመሽብኝ ነገ ዝቋላቦ አንቺን ተስዬ ወዳገኘውበት ገዳም ነው የምገባው። ከዚህ በኋላ ዓለም በቃኝ። የኖርኩትም ዓለም የበቃኝ እኔ እሱ መሞቱን ስሰማ ነበር። ዓለም የጨለመብኝ ያስጠላኝ። አሁን ግን የባሰ ጠላሁት። በቃ ማለት ለሰው ይኖርበታል እንጂ ለሰው የማይሆን ቦታ ነው። በቃ ለኔ አይሆነኝም። ከዚህ በኋላስ ምን ፍለጋ ነው የምኖረው? ያኔም ወጣትነቴ ምንም አልፈለኩም እና ለዛ ነው እንደዚህ ሆንኩት። እንዲህ አርጎ ነው ያስወጣኝ። ተረጋግቼ እንኳን እናንተን ለማስረዳት አልቻልኩም፣ ለመንገር አልቻልኩም።
16 አመት ሙሉ ጥቁር የለበስኩለት የቆረብኩለት አንገቴ እንደፍቼ ሳት እየተቃጠልኩኝ ልጁን ያሳደግኩለት ሰውና ፍቅር በሽጉጥና በዘበኛ ያስከፈተረ ሲያስወጣኝ ምን ልበል ታመሜም ፊቴ ላይ ምንም ላይ እጄ ላይ የነበረው ጠባሳ የተጋጋጥኩት እናንተ እንደምታስቡት ቤት ውስጥ ስወድቅ ስጋጋጥ አይደለም ከደረጃ ተወርውሬ ስወርድ የበታይ ነው ስለዚህ አሁንም ልጄ እሱን ለመፈለግ እንዳትይ ምክንያቱም ያጠፋሻል ሊገልሽ ይችላል ምናምን ነገር አለች በቃ ይሄን ነገር ነግራች ከዛ እኔ በቃ ሰው አልሆንኩ ምንም ሰው አልሆንኩ በቃ ይሄን ተናግራ እኔ አለም በቃኝ አልመለስም አንቺ መምጣት ትችያለሽ አለች እኔ አንቺን ለማየት መምጣት አልችልም በቃ አለም በቃኝ ብዬ ነው የምገባው መነንኩኝ አለች እኔ ከዛ በኋላ ነው ስለመመነን ምናምን ያወቅኩት እኔ መነንኩኝ በቃ ምናምን አለች ተዘጋችሁ በቃ ድረቅ ብዬ ነው የቀረሁት ከዛ በቃ የለችም ማለት ነው ከዚህ በኋላ ብቻውን አልኳቸው ማለት እንደሞተች ይሰማኝ በጣም ማለት ህልሜ ሩቅ ነበረ ማለት በቃ እንደማንኛውም እናት ይሆናል አይደል አብራኝ እንድትኖር ነው የምፈልገው አስባል አባት የለኝም ድሮም እንደሌለኝ ነው ያወኩ ያደኩት ከዛ እህት የለኝም ወንድም የለኝም እና አንድ እናቴ ነው ባቀው ይገባ ሷም እንደዚህ ትስትል ግራ ገባኝ በማለት ቦሮ ባልነበረኝ በሰዓቱ ዝም ሲጨቀኝ ዝም ብሎ ሲጨመር እና ዝም አልኩኝ በቃ አስቀመጡኝና ሱቁ ምናምን ዘጋግተውት መጡ ማለት ነው በቃ ባዶ ሆንኩኝ አስጠላኝ መጠጥ ከዛ በኋላ መጠጣት የጀመርኩት መጠጥ ከዛ በኋላ መጠጣት የጀመርኩት ምናምን በቃ አስጠላኝ ስራ እሰራለሁ ከሁሉም ጋር የምጠጣው ሰው አልመርጥም ቤቴም ቁልፍ የለውም ማለት ለምንድን ነው የምቆልፉ ህይወቴን ለመበጥበጥ ነው የመጣሽው ውጪ ምናምን እያላት ማን መጣ ጓደኛው መጣ አንድ አይነት ባጅ ነው ያረጉት ጓደኛው ማለት ያ ሙዛት ብሎ ያረዳት ማለት ነው እና አብረው ነው የሚሰሩት መጣ ጓደኛው ማለት ነው ጓደኛው መጣ እንዴ አንተ ምናምን ከዛ ሲያይን ጓደኛው ዞር ብሎ በቃ ማልቀስ ጀመራለች ጓደኛው ማለት ነው በቃ ማልቀስ ጀመረ አፉን ይዞ በቃ ማልቀስ ጀመረ አስወጣልኝ ምናምን አለው ጓደኛው ማለት ነው አስወጣልኝ የባለቤቴ መምጫ ሰዓት ነው አስወጣት የባለቤቴ መምጫ ሰዓት ነው አስወጣልኝ ጭራሽ አግብተሃል እኔ እንደዚህ ብዬ እየኖርኩኝ ምን አድርጌ ነው ንገረኝ ልጄን ይዣት ልመጣ ነበር እኮ ስትለው ጭራሽ ልጅ ይዘሽ ልመጪ ነበር አታፍሪም ህይወቴን ልትበጠብጪ ነው አሁን ዘበኛ ጠርቼ ሳላስወጣሽ ቀጥ ብለሽ ውጪ ምናምን አላት ከዛ መሬት ላይ ወድቃ ማልቀስ ጀመረች ማለት ነው እየጮኸች ምናምን ማልቀስ ስትጀምር ሽጉጥ አወጣባት ከመሳቢያ ውስጥ ሽጉጥ አውጥቶ ጓደኛው ያለቀሰ ነበር ያዘውና ለዘበኛ ደውሉ ተብሎ ዘበኛ እሱን ይዞ እኔ ያስወጣታለሁ ብሎ እስከ ዘበኞቹ ጓደኛው ይዟት ወጣ እና ወረወራት ደረጃው ጋር ምናምን ስትወድቅ ሲገፈትራት ተጋጋጠች አይዞሽ ተጋጋጠች ከዛ ተነስታ ወደ ቤት ሄደችና ወደ ቤት ስትሄድ እጇ ላይ ምናምን ይዛ በነበረው ብር ከፈረንሳይ ለጋሲዮን ወደ ማነው ከጃን ሜዳ ወደ ፈረንሳይ ስትሄድ 05 የሚባል ሰፈር አለ እዛ የሚያውቀው የሰፈሩ ያውቃል መንግስቱ የሚባል ወፍጮ ቤት አለ ወይ የቀበነውን የሚሄድበት ማለት ነው በዛ ጀርባ ጋር መድኃኒት ምናምን ይደፋል ኤክስፓየር ያደረገ መድኃኒት ምናምን ይመደፊያ ነው በተለይ መድኃኒቶች እዛ ይደፋል እና እዛ ገብታ ሹሮፕ ምናምን ለቃቅማ በረኪና ምናምን ገዝታ ቡታ ጋዝ ምናምን ገዝታ ወደ ቤት ሄደች ማለት ነው ጋዝ ገዝታ ከዛ ቤት ገብታ በውስጥ በሩን ቀርቅራው እኔ የለውም ብያለሁ በውስጥ በኩል በሩን ቀርቅራው ምናምን የሆነ አበሻ ቀሚስ ነበራት ያንን አበሻ ቀሚስ ለብሳ ከዛ ቡታ ጋዝ አለ አይደለ ውስጥ ነጩ ጋዝ እሱ ነጩ ጋዝ በረኪናውንና
ሁለቱን ሹሮፕ ኤክስፓየርድ ያደረገ የኩላሊት ሹሮፕ ፖሊስ ያጣራው ማለት ነው። ያንን ቀላቅላ በ2 ሊትር ሃይላንድ ጠጣችሁ ማለት ነው። ያንን ጠጣች። ከዛ ሰው አልደረሰላትም። ምክንያቱም በሩ ዘግቷለች፣ አትታይም። ከዛ ግን ድምፅ የሆነ ኧረ እዚህ ቤት ምንድነው ሰውን እያነቀው ይመስላል፣ ምን አይነት ድምፅ ነው ምናምን ይላሉ። የሆነ ምናምን ሲያስፍላት ማለት ነው። ከዛ በሩ ሊከፍቱ ቢታገሉ አይከፈትም። ኧረ ፖሊስ እንጥራ፣ አንከፍትም ምናምን አሉ። ጎረቤት ይፈራል፣ ምንም ቢሆን ማን እንትን ይላል። ከዛ የሆኑ ጥሩ ሴትዮ ነበሩ ከኛ ግቢ ፊት ለፊት እኔን ይወዱኛል እና እሳቸው ምናምን ነገር መጡ፣ ሰሙ። ትልቅ ሴትዮ ናቸው፣ ወፍራም። በሩ ካልተሰበረ ብለው ልጆቻቸውን ይዘው በሩን አሰብረው ገቡ። ከዛ ሲያዩት ወድቃለች፣ እንዳለ አረንጓዴ ነገር ደም ምናምን ተፍታለች። ከዛ ደፍታለች። ከዛ ጥሬ ወተት አስመጥተው ምናምን ሰጧት። ግን ደም ነው የወጣው። ወተቱን ጠጣው፣ ደም ነው የወጣው። ከዛ ይዘዋት እንትን ወደ ክሊኒክ ማነው ጤና ጣቢያ፣ ቤላ ጤና ጣቢያ ይዘዋት ሄዱ ማለት። ከዛ እዛ መታወቂያዋ ደግሞ ቀበሌ 11 ነው የሚለው፣ አይገናኝም ቀበሌው ማለት ነው። ከዛ ሲቀጥል እንደዚህ አይነት ነገር ከፖሊስ ወረቀት ካልተሰጠን ማለት ቀጥታ ሕክምና እርዳታ ውስጥ አንገባም ምናምን አሉ። ቆይቷል ውስጧ ላይ ምናምን ተባለ። ከዛ የካቲት 12 ካርድ ስለነበራት አጎቶቼ መጣው ምናምን የካቲት 12 ተሸክመዋት ሄዱ ማለት ነው። ከዛ ተከባች ተኛች። በቃ ራሷንም አታውቅም። እዚህ ላይ መተንፈሻ ምናምን አረጉላት እና እኔ ምንም የማውቀው ነገር የለም ከማልቀስ ውጭ። ዝም ብዬ ነበር የማየው። አጎቶቼ የሚሯሯጣሉ ምናምን። 2 ነገር እዚህ ላይ አሰሩላት የሆነ። ከዛ እዚህ ጋርም እንትናሉ መርፌ ምናምን ነገር ጉልኮስ ምናምን አረጉላት። ከዚህ በላይ እንጃ። ሙሉን ቪዲዮ የፍጹም ዩቲዩብ ቻናል ላይ ገብታችሁ ሙሉን ቪዲዮ እዩት። የምር በጣም 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 ምን ልበላችሁ የሚያሳዝን ታሪክ ነው። የምታሳዝን ልጅ ናት የምር። ይሄን ያደረገው ሰውዬ ይሄን ያደረገው የምር ባል የምር ግን ይሄኛውን አሁን ያለበትን ላይፍ ደስተኛ ሆኖ ይመራዋል ወይ? እሺ ከዚህ በኋላ ይሄንና እያየ ራሱ የምር በደስታ ይኖራል ወይ? እንግዲህ አስቡት። እቺ ልጁ ናት እንደዚህ ያወራች ያለችው። ስታለቅስ ራሷ አታሳዝንም? የምር እንባዋ እንደዚህ ሲፈስ አላቅም። እኔ መጀመሪያ ያየሁት ቀን እኔ እንጃ በጣም በጣም ነው የተሰማኝ። በጣም ነው ያለቀስኩበት። አላቅም እኔ እንጃ እንደዚህ ይናሃል አዝናለሁ ብዬ አላስብም ነበርና የምር ግን ሰውዬው እኔ እንጃ አንዳንዴ ጤነኛ ሰው የሚያደርገው አይነት ድርጊት አይደለም። በቃ አንዳንዴ እንዴት አለ መሰላችሁ ትዳር ላይ ሆናችሁ ወይ አለመግባባት አለመስማማት ይኖራል። ተነጋግሮ ተግባብቶ የምርኩ በሰላም ራሱ መለያየት አንድ ነገር ነው። እዚህ ጋር ለስራ ሊሄድ ብሎ ነው ሄደው ምንም እንግዲህ በመሃላቸው የተጣሉት ነገር አለ ምናምን የሚል ነገር ምንም አልሰማውም። በቃ ሄደ፣ በጓደኛው አስላከ፣ ሞቷል አስባለ። ከዛ በኋላ ግን ሴትዮ እኮ ኦልሬዲ እሺ በቃ አምና ተቀብላ መኖር ጀምራለች። በቃ ሀዘን ላይም ብትሆን መኖር ጀምራለች። ያው ቆርባ በቃ አላገባም ከዚህ በኋላ ከባል ውጪ አላገባም ብላ እንትን ብላለች። ግን ምን ስሜቱ የቱ ጋር ይጎዳል ብትሉ ሄዳ ከመህይወት መኖሩን አይታ ከዛ በኋላ ደግሞ እሱ ለሷ የሰጣት ምላሽ እንግዲህ በሽጉጥ አስፈራርቶ በዘበኛ አባሮ እንደዛ ተጋግጣ መታ ይሄን ሁሉ ስቃይ ማሳለፏ የምር በጣም ታዛዝናለች። የምር ልጅቷ የምታነባው በኢየሱስ ክርስቶስ የሰው ልጅ እንደዚህ ያለቅሳል። የምር እንባዋን ከሰው አይን ላይ ራሱ እንደዚህ አይነት እንባ ይወርዳል። የምር በጣም ነው ያሳዘነችኝ። የምር እንደዚህ አይነት ሰዎችም አሉ። እግዚአብሔር ልቦና ይስጣቸው ነው የሚባለው አይደለ? እና እግዚአብሔር ልቦና ይስጠው ለሱ። ሴትዮ ኦልሬዲ ከዚህ በኋላ በቃ ገዳም ገብታለች፣ መልኩሳለች። ግን እቺ ልጅ ምን አይነት ሞራል ነው የሚኖራት? ለአባቷ ምን አይነት ስሜት ነው የሚኖራት?
እሱስ ከዚህ በኋላ ምን አይነት ኑሮ ነው የሚኖረው? የምር ይሄኛው አዲሱ ትዳሩ ደስተኛ አርጎት ነው የሚኖረው? እንግዲህ እስቲ ሀሳብ አስተያየታችሁን እናንተስ ምን ተሰማችሁ? የምር እናንተስ ብትሆኑ ምን ታደርጉ ነበር? በሷ ቦታ ብትሆኑ ሞቷል የተባላችሁት ሰውን በአካል ስታገኙ ምን አይነት ስሜት ነው የሚሰማችሁ? እና በጣም ነው ያሳዘነች። ቪዲዮን ሳየው በእውነት በጣም ነው ያዘንኩት። እንግዲህ ለልጅቷም እግዚአብሔር ጽናቱን ይስጣት። ያው ከዚህ በኋላ ህይወት ይቀጥላል። እሱም ያው በሚያገኘው መንገድ ያገኘዋል። ሰው ሁሉ የዘራውን አይደለም የሚያጭደው። ሰው ሁሉ የዘራውን ያጭዳል። ነገ ላይ ኖሮ የሆነ ወቅት ላይ እኮ ይሄ ሰውዬ እንደዚህ ሆነ አይቀርም። ማንም ሰው የእጁን ማግኘቱ አይቀርም እና ሁላችንም ባንከፋ፣ ሁላችንም ይህን ያህል ጭካኔ በውስጣችን ባይኖር መልካም ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ሙሉ ቪዲዮ ከፈለጋችሁ ፍጹም ዩቲዩብ ቻናል ላይ ገቡና ሙሉ ቪዲዮን እዩት። እስካሁን ድረስ አብራችሁን ስለነበራችሁ ከልብ አመሰግናለሁ። በሚቀጥለው በሌላ ጊዜ በሌላ ቪዲዮ ተመልሼ ወደ እናንተ እመጣለሁ። እስከዛ ድረስ ሰብስክራይብ ማድረግ እንዳይረሳ፣ ላይክ እና ሼርም እንዳይረሳ። ባባይ ወዳችኋለሁ።